ጤና ይስጥልን ውድ አድማጭ ተመልካቾቻችን የዩቲዩብ ቻናል ተከታታዮች ሰላም ለእናንተ ይሁን ሰላማችሁ ይብዛ። እንደ ወትሮው በእንስሳት ህክምናና በሽታ ተያይዞ ዛሬ ደግሞ አዲስ የሆነውን ስለ እንስሳት በተለይም ስለ ውሾች በሽታ ካናይን ዲስተምበር ተብሎ በፈረንጆች የሚታወቀው ይህ የውሾች በሽታን አስመልክቶ አንዳንድ ነገሮችን ልገልጽላችሁ ወርጄ ነው። ውሻ ወይም ቡችላ የምታዩት በዚህ ቫይረስ በሽታ ከተያዘች ረጅም ቀናቶችን ያለፈች ሲሆን የበሽታው ልዩ ምልክት በአብዛኛው ምግብ መከልከል፣ ማስመለስ፣ መክሳት፣ አልፎ አልፎ ደግሞ አፋቸው ውስጥ ወይም ጉሮሯቸው ውስጥ አጥንት የተሰነቀረ እስኪመስል ድረስ አፋቸውን ወደ ላይ በመክፈት ሲታገሉ ይታያሉ። ይህ ካናይን ዲስተምበር ቫይረስ ሲሆን በአብዛኛው በክትባት መከላከል የሚቻል ቢሆንም ብዙ ሰዎች ጉሮሯቸው ውስጥ አጥንት ገብቷል ወይም አሳ በልታለች በማለት ሲቸገሩ ይታያሉ። እንግዲህ ለዚህ ውሻ አይነተኛ መድኃኒት ባይኖረውም ይህንን በሽታ ለመከላከል የሚቻልበት የተለያዩ አይነት አማራጮች አሉት። እሱም አንደኛ ክትባት በመስጠት መከላከል ይቻላል። ሁለተኛ ለዚህ ውሻ አንዳንድ አንቲባዮቲኮችን በመስጠት ሰከንደሪ ኢንፌክሽን ወይንም ተያይዞ የሚመጣ ህመምን ማስታገስ ይቻላል። ይህ ቫይረስ በሽታ በራሱ ገዳይ ሳይሆን አሳልፎ ሊገሉ ለሚችሉ ባክቴሪያል ወለድ በሽታዎች ስለሚሰጣቸው በዚህ ምክንያት ሊሞቱ ይችላሉ እና ከዚህ ጋር ተያይዞ ለሚነሱ ማንኛውም ህክምና በአካባቢው ባለው የእንስሳት ህክምና ባለሙያ በማማከር ከዚህ በሽታ እንስሳቶቻችሁን ልትከላከሉ ትችላላችሁ። አሁን ስትመለከቷት ስትሄድ በጣም ሰውነቷ የከሳ ከመሆኑ የተነሳ ምግብ ካለመብላቷ የተነሳ አንጀቷ ጥፍ ብሏል። እንግዲህ ከአንድ ሳምንት በላይ ነው የታመመችው። አሁን ወደ ማጋገም መጥታለች። አይኖቿ ላይ የምታዩት ይሄ ምልክት አይናር ነገር የሚታየው ምልክት በሽታው ነርቭንም ስለሚያጠቃ ሪስፓራቶሪ ትራክቶችን ስለሚያጠቃ አንጀትንም ጭምር ስለሚያጠቃ እንደዚህ አይነት ቀሰስተኝነት ታዩባታላችሁ እና ከዚህ ጋር ተያይዞ ለሚመጣ ማንኛውም የእንስሳት በሽታና የዚህ የካናይን ወይንም የስጋበል እንስሶች በሽታ ተገቢውን ምክርና ህክምና አገልግሎት ስለምንሰጣችሁ በቻናሌ ሰብስክራይብ እያደረጋችሁ በመናስቀምጠው አድራሻ እየደወላችሁ አገልግሎቱን በሰፊው የምንሰጣችሁ መሆኑን ኢትዮጵያዊ በሆነ ፍቅር ገልጽላችኋለሁ። ስለተከታተላችሁኝ አመሰግናችኋለሁ። ሰላም ለእናንተ ይሁን። ሰላማችሁ ይብዛ።